ልጄን እንደዚህ ኤክሳይትድ ያደረገው ፒዛ አሰራር መጀመሪያ ለብ ያለ ውሃ ላይ እርሾ፣ ዘይት፣ ትንሽ ጨውና ስኳር አድርገን እንደዚህ እናማስለዋለን። ዱቄት እንጨምርና ለስለስ ያለ ዱቄት ሊጥ ነው የምናደርገው። እዛ በላስቲክ ከድኛ አስቀምጠዋለሁ። ትንሽ የተፈጨነ ሽንኩርት እናደርግና መጥበሻችን ላይ እንደዚህ ትንሽ ሞቅ አድርገን ሳያርብን ተቀቅሎ የተፈጨ ቲማቲም እንጨምራለን። አሁን ትንሽ በሰል እንዳለ ቅመም እንጨምራለን። ትንሽ ቁንዶ በርበሬ እና ክኖር፣ ጨው አልተጠቀምኩም፣ ክኖር ነው ያደረኩት። እና ደግሞ ጦስኝ ትንሽ እናደርጋለን እንደዚህ። ከዛ ከርነ ነው ትንሽ ይበስላል። ጎ ማሚ ኦኬ። የሽታው ራሱ ሲጣፍጥ ቀድም ያቡካውት ሊጥ በ20 ደቂቃ እንደዚህ ኩፍ አለ። ከዛ መጥበሻችን ላይ እንደዚህ እንቀባውና ቂጣውን ሶሱን ከዛ ፍሬሽ ቺዝ እናደርግበታለን። እንደዚህ አድርገን በሃይ ሂት ከድነን እናበስለዋለን ማለት ነው። ሲያምር ሽታው ራሱ ሲጥም እዩት፣ ያሚ